ስልካችን ውስጥ ለተቀበረው የብቸኝነት መርዝ ምን ያህል ግንዛቤው አለን? ሳይኮሎጂ የከተማ ብቸኝነት የሚለው ምንድን ነው? በሚሊዮን የሚቆጠሩ ነዋሪዎች ባሉበት ከተማ ውስጥ በሰው ተከበን እየኖርን እንዴት የብቸኝነት ስሜት ሊያሰቃየን ቻለ? ብቸኛ የሆነውስ በአጋጣሚ ይመስላል? ይህ የዘመናችን ድምፅ አልባ ወረርሽኝና የ150 ቢሊዮን ዶላር ቢዝነስ እያንዳንዳችን ከእውነተኛ ማህበራዊ ህይወት መስተጋብር በማድረግ በሞባይል ስክሪን ውስጥ እንድንታሰር አድርጎናል። ምክንያቱም የኛ ብቸኛ መሆን በአልጎሪዝም ለከበሩ ቢሊዮነሮች ሀብት ምንጭ ነው። በየቀኑ በህዝብ በተጨናነቁ ጎዳናዎች መካከል ከሰዎች ጋር ስንጋፋና በየትራንስፖርት ተጨናንቀን እየዋልን በየመጠጥና ምግብ ቤቶች ሰው ሞልቶ፣ ነገር ግን ምሽት ላይ ወደ ቤታችን ስገባ በውስጣችን የሚሰማን ባዶነት አይጠፋም። ሳይንቲስቶች የከተማ ብቸኝነት ወይም አርባን ሎንሊነስ የሚሉት ይህ አስፈሪ የስነ ልቦና ወጥመድ እንዴት አእምሯችን ቀስ በቀስ እየበላው ይገኛል። እስከ መጨረሻው አብረን እንመልከት። በከተማ ህይወት ውስጥ የምናደርጋቸው ግንኙነቶች አብዛኞቹ የማስመሰል ወይም ላዩን ሱፐርፊሻል ናቸው። ይህ ማለት ከምናውቃቸው ሰዎች ጋር ስንገናኝ፣ ሱቅ ስንገበያይ፣ ታክሲ ውስጥ ስንቀመጥ ወይም በስራ ቦታችን የምናደርጋቸው ንግግሮች ጥልቀት የሌላቸው ተራዋሪዎች በመሆናቸው አእምሯችን አሁንም የተገለለ የመሆን ምልክት ወይም አዞሌሽን ሲግናል ያስተላልፋል። የስነ ልቦና ባለሙያዎች እንደሚሉት የዘመናችን ከተሞች መዋቅርና የቴክኖሎጂ እድገት ሆን ተብሎ ሰዎችን ብቸኛ ለማድረግ የተቀረጸ ሲስተም ነው። ለምን ይመስላችኋል? ብቸኛ ሰው ምርጥ የማህበራዊ ሚዲያ ከስተመር ነው። ስታዝንና ብቸኝነት ሲሰማ በስልክ ላይ የምታሳልፈው ሰዓት ይጨምራል። የሶሻል ሚዲያ ካምፓኒዎች እያንዳንዳችን ብቸኛ አድርገው ስክሪን ላይ ካላሰሩን በስተቀር ቢሊዮን ዶላሮችን ማፈስ አይችሉም። ስለዚህም የብቸኝነታችን መባባስ ተራ ክስተት ሳይሆን በቢሊዮን ዶላር የሚቆጠር ገንዘብ የሚያንቀሳቅስና የተጠቃሚው ስነ ልቦና መነሻ ያደረገ ጥንቅቅ ያለ ቢዝነስ ሞዴል ነው። አልጎሪዝሙ እኛ ስልካችን ላይ ለማቆየት የሚጠቀመው ትልቁን የሰው ልጅ ድክመት ብቸኝነትን ነው። ብቸኝነት በተሰማን ቁጥር ያንን ባዶነት ለመሙላት ስልካችን የመክፈት እድላችን ከፍተኛ ይሆናል። ይህንም የስሜት ተጋላጭነት አልጎሪዝሙ በፍጥነት በማንበብ በፍጹም ከተቀመጥንበት እንዳንነሳ የሚያደርጉ ተከታታይ ኢንተረስቲንግ ቪዲዮዎችን ያቀርብልናል። በቲክቶክ፣ በፌስቡክ፣ በኢንስታግራም ወዘተ ፎቶዎችና ቪዲዮዎችን ወደታች ስናንሸራተት ወይም ስክሮል ስናደርግ መጨረሻ የለውም። ይህ ሆን ተብሎ በስነ ልቦና ባለሙያዎች የተሰራ ዲዛይን ነው። ይህ በቁማር ማሽኖች ካለው የሱስ ስነ ልቦና ጋር ተመሳሳይ ነው። ቀጥሎ የሚመጣው ቪዲዮ ምን ይሆን የሚለው ጉጉት በአእምሯችን ውስጥ ስለሚፈጠር በአካባቢያችን ካሉ እውነተኛ ሰዎች ጋር መነጋገራችን ትተን ከማያልቀው የዲጂታል ዓለም ጋር እንድንተሳሰር ያደርገናል። የአሜሪካ ሕዝብ ጤና ጥበቃ ተቋም ወይም ሰርጀን ጀነራል ባወጣው መረጃ መሰረት በትላልቅ ከተሞች ከሚኖሩ ወጣቶችና ጉልማሶች መካከል 50% የሚሆኑት በየቀኑ የብቸኝነትና እርካታ የማጣት ስሜት የሚሰማቸው ሲሆን የረጅም ጊዜ ብቸኝነት በሰው አካልና አእምሮ ላይ የሚያመጣው የጤና ጉዳት በቀን 15 ሲጋራ ከማጨስ ጋር እኩል የህይወት ዘመን እንደሚያሳጣ ጥናቱ ያሳያል። ከዚህ በተጨማሪ ባለፉት 10 ዓመታት ውስጥ ለብቸኝነት የተጋለጡ ወይም ብቻቸውን የሚኖሩ ሰዎች በዓለም አቀፍ ደረጃ በ300 እጥፍ ያደገ መሆኑን አመላክቷል። አንድ የሶሻል ሚዲያ ተጠቃሚ በቀን በአማካኝ 2 ሰዓት ከ23 ደቂቃ ወይንም 143 ደቂቃ በስልኩ ላይ እንደሚያሳልፍ የተገለጸ ሲሆን ይህንንም ሁላችንም ቢሆን በስልካችን ሴቲንግ ውስጥ ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮል የሚለውን ውስጥ ገብተን ሶሻል ሚዲያ ላይ ምን ያህል ጊዜ በየቀኑ እንዳጠፋን ራሳችን መገምገም እንችላለን። በተለይም ደግሞ አሁን ላይ ባለው አዲሱ ትውልድ ከ18 እስከ 24 ባለው የእድሜ ክልል ውስጥ ካሉ ወጣቶች መካከል 73% የሚሆኑት በብቸኝነት ስሜት እንደሚሰቃዩ ጥናቱ ጠቁሟል። ታዲያ በዚህ ሁሉ የሰፊው ህዝብ ስነ ልቦና ስቃይ እንደ ዩቲዩብ፣ ቲክቶክ፣ ፌስቡክ፣ ኢንስታግራም ያሉ ካምፓኒዎች ተጠቃሚዎችን ስልካችን ላይ በማቆየት ብቻ በየዓመቱ ከ150 ቢሊዮን ዶላር በላይ የተጣራ ገቢ ያመነጫሉ። ታዲያ ከዚህ የሶሻል ሚዲያ አልጎሪዝም ከጠራው የብቸኝነት ወጥመድ ለማምለጥ ስልክን ሌላ ቦታ አስቀምጦ ጊዜን ከጓደኛ ከቤተሰብ ጋር ማሳለፍ፣ መጽሐፍ ማንበብ፣ የስልካችን ኖቲፊኬሽን ተርን ኦፍ በማድረግ ስልካችን ወደ አልጎሪዝሙ እንዳይጠራን ማድረግ፣ እውነተኛ የሰው ልጅ የፊት ገጽታ፣ ሳቅና ንክኪ አእምሯችን ብቸኝነት እንዲያሸንፍ ስለሚረዱ ከምናውቃቸው ሰዎች ጋር ተገናኝቶ ማውራት፣ ሶሻል ሚዲያውን ስንጠቀም ከተራ ቀልድና ቧልት ይልቅ ለአእምሮ እውቀት የሚሰጡ የሚያስተምሩና ጠቃሚ የሆኑ ይዘቶች ላይ ብቻ ላይክና ኮሜንት በማድረግ አልጎሪዝሙ እኛን የሚረዳበትን መንገድ እንዲቀይር ማድረግ መፍትሄዎች ናቸው። ስለዚህ እንንቃ። ይህን መሰል መረጃና ጠቅላላ እውቀት ኮንተንቶች እንዲደርሳችሁ ፔጃችንን ፎሎ ማድረግ አይርሱ። ይህ ድማዛ ቲዩብ ነው።